ተመልካቾቻችን ኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዘገባዎችን ወደ እናንተ በማድረስ ሶፊያ ከደነኛ ባችሁ ቆዩ። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የተሳካ ብሔራዊ ውይይት ለማድረግ ወሳኝ ነገሮች አለመሟላታቸውን ገለጹ። ትናንት ማለትም ሰኔ 12 2004 ኤጀንስ ፍራንስ ፕሬስ በኢትዮጵያ ብሔራዊ ውይይት የእርቅ መንገድ ነው ወይስ አይደለም በሚል ርዕስ የወጣው ዘገባ ላይ ፕሮፌሰር መረራ ውይይቱ በጅማሬ ሞቷል ብሏል። የታሪክ ተመራማሪ ፕሮፌሰር ህስቄል ገቢሳ በበኩላቸው የምክክሩ ቅድመ ሁኔታዎች ስላልተሟሉ ምክክሩ ተሳካ ሊሆን አይችልም በማለት ተናግረዋል። ተጨማሪ ዘገባ አለ። ፕሮፌሰር መረራ ጉዲና ትናንት በኤፍፒ ዘገባ ላይ ብሔራዊ ውይይት እየተባለ የሚጠራው ገና ከጅምሩ ሁሉን አቀፍ ገለልተኛና ራሱን የቻለ ባለመሆኑና በአንድ አካል ቁጥጥር ስር ያለ ጫውታ በመሆኑ ገና ሞቷል ብሏል። የፖለቲካ ግጭቶችን ጨምሮ የሀገሪቱን በርካታ ችግሮች ለመፍታት ውይይት መንገድ ነው ቢባልም ተቺዎቹ ውይይቱ የተሳካ አይደለም ማለታቸው ነው ዘገባው ያመለከተው። 90% የፓርላማ መቀመጫን ያለው ገዢው ብልጽግናን ጨምሮ 16 የፖለቲካ ፓርቲዎች፣ የመንግስት ተወካዮች፣ የሲቪል ማህበረሰቡና የተለያዩ ታዋቂ ግለሰቦች ውይይትን መቀላቀላቸውን አጃንስ ፍራንስ ፕሬስ የብሔራዊ ውይይቱ ኮሚሽኑን ጠቅሶ ዘግቧል። ሆኖም ተቃዋሚ ፓርቲዎች የምክክር ሂደቱን ውድቅ አድርገውታል ብሏል። የኦፌኮና የተቃዋሚ ፓርቲ ኮከስ ሊቀመንበር ፕሮፌሰር መረራ ጉዲና ምክክሩ ሁሉን አቀፍና ገለልተኛ ውይይት ሳይሆን የአንድ ፓርቲ ጫውታ ነው ብሏል። የታሪክ ተመራማሪ ፕሮፌሰር ህስቄል ገቢሳ በበኩላቸው ምክክሩ አስቀድሞ የተወሰነ ውጤት ለማምጣት የተነደፈ ይመስላል ብሏል። ለውይይቱ መሳካት ከተፈለገ ግጭት በተከሰተባቸው አካባቢዎች የሚሰማው የተኩስ ድምጽ በቅድሚያ ሊቆም ይገባል በማለት ውይይቱ ስኬታማ እንዳይሆን የሚያደርጉ ነገሮችን አብራርተዋል። ፕሮፌሰር ህስቄል ገቢሳ በጦርነት ውስጥ ያሉ ሰዎች ጠንካራ ነፃና ግልጽ አስተያየት ሊኖራቸው ይችላል ብሎ ማሰብ የማይቻል ነው ብሏል። የተፈናቀሉ ዜጎችን መመለስ፣ የፖለቲካ እስረኞችን መፍታት፣ የኤርትራ ወታደሮችን ጨምሮ የውጭ ኃይሎችን ከሀገሪቷ ማስወጣትን ጨምሮ አስፈላጊ ቅድመ ሁኔታዎች መተግበር ነበረባቸው ብሏል። እንደ ኦሮሚያና አማራ ያሉ ዋና ባለድርሻ አካላት ባልተገኙ ውይይት የፖለቲካ ቀውሱን የበለጠ ለማባባስ ግብአት እንደሚሆን ፕሮፌሰር መረራ ገልጸዋል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ በበኩላቸው ውይይቱ የታጠቁ ኃይሎች እስካልተሳተፉ ድረስ አሳማኝ እንዳልሆነ ገልጸዋል። ጉድለት ያለበት ሂደት ዘላቂ ሰላምና ዲሞክራሲያዊ አስተዳደርን አያመጣም ብለዋል። መንግስት የኢትዮጵያ ማህበረሰብና ዓለምን በማታለል የገንዘብ ድጋፍ ከተለያዩ ዓለም አቀፍ ተቋማትና ሀገራት ለማግኘት የይስሙላ ምክክር እያደረገ ነው በማለት ተቺዎቹ በብርቱ በመተቸት ላይ ይገኛሉ። በሌላ ዜና በሰሜን ሸዋ ሰላሌ ዞን ጠራ ወረዳ የሰርጎ ገብ አማራ ክልል ጽንፈኛ ታጣቂዎች እንቅስቃሴ ተጠናክሮ መቀጠሉን ምንጮች ገለጹ። ከትናንት በስቲያ ማለትም ሰኔ 11 ቀን 2004 በወሬ ገብሮ ቀበሌ ከ6 ሰዎች በላይ በታጣቂዎቹ ታግተው መወሰዳቸው ነዋሪዎች ተናግረዋል። ሽፈራው አረጋ፣ ደረጀ አብቲ፣ ጦባ ደምሴ፣ አዝመራ ቶሌራ፣ አልማዝ ከፋለና ባልቴ ተባሉና ሌሎችም ሰዎች በታጣቂዎቹ ከታገቱት መካከል ይገኛሉ ብሏል። በተጨማሪም የቀንድ ከብቶችን ጨምሮ በርካታ ንብረት በታጣቂዎቹ መዘረፉን የገለጹት ነዋሪዎች የታገቱት ሰዎች ወዴት እንደተወሰዱ አለመታወቁን ገልጸዋል። የጽንፈኛ ታጣቂዎቹ እንቅስቃሴ አሁንም የቀጠለ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ምንጮች አሳስበዋል። ጦርነት ሀገር ያፈርሳል እንጂ አይገነባም ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቃለ ምልልስ ያደረጉ እንግዶች ገለጹ። ከተሳታፊዎቹ መካከል አንዱ የሆኑት ሼክ ሪያድ ገመዳ እንደ ሶሪያ፣ የመን፣ ኢራቅና ሌሎች ሀገራት በጦርነት አደጋ መውደማቸውን እንደሌለ ተናግረዋል። ቲክታከር አስለዲን መሐመድ በበኩሉ በአሁኑ ሰዓት በኦሮሚያ ክልል በተለያዩ አካባቢዎች በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከባድ ውጊያ እየተካሄደ መሆኑን ገልጾ በዚህም ምንም የፖለቲካ ተሳትፎ የሌላቸው ሰላማዊ ዜጎች እየሞቱና ንብረታቸው እየወደመ ነው ብሏል። ይህ ደግሞ ህዝቡ በፖለቲካው ምክንያት ከመሰቃየት አልፎ ከቀዬው እስከ መፈናቀልና ንብረቱ እስከሚወድምበት ድረስ መስዋዕትነት እያስከፈለው ነው በማለት ገልጿል። ኢትዮጵያ ውስጥ ያሉ ተፋላሚ ወገኖች ለሚታገሉት ህዝብ ሲሉ ተኩስ እንዲያቆሙና በህዝቡ ላይ የሚደርሰውን ሰቆቃ እንዲያስቆሙ የእስልምና ሃይማኖት አስተማሪው ሼክ ሪያድ አሳስበዋል። በመጨረሻ ዜና የፌደራል መንግስት ተቋማትና መስሪያ ቤቶች ህብረ ብሔራዊነትን የተላበሱ መሆን እንዳለባቸው የተለያዩ ብሔር ብሔረሰቦች ተወላጆች ገለጹ። ኦሮሚያ ሚዲያ ኔትወርክ ያነጋገራቸው የሲዳማ፣ የሶማሌ፣ የወላይታ፣ የአገው፣ የአፋርና የጉሙዝ ተወላጆች ኢትዮጵያ አያሌ ብሔሮችና ብሔረሰቦች ሀገር መሆኗን ተዘንግቷል ያሉት ሀገሪቷን ሁሉም መስዋዕትነት ከፍሎ እንደሚጠብቃት ሁሉም እኩል የሚሳተፍበትና የሚጠቀምበት ስርዓት መዘርጋት እንዳለበትም ተናግረዋል። የፌደራል መንግስት
ተቋማትና መስሪያ ቤቶች በታሪክ አጋጣሚ ሆነ ተብሎ በተዘረጉ አግላይ አሰራሮች ብሔሮችና ብሔረሰቦች እየተገፉ ዛሬ ደርሷል ያሉት አስተያየት ሰጪዎቹ ተቋማቱ ጸረ ህብረ ብሔራዊ እስከ መሆኑም ደርሷል ነው ያሉት። ኢትዮጵያ ከ80 በላይ የራሳቸው ቋንቋ ማንነትና ወግ ያላቸው ብሔሮችና ብሔረሰቦች ሀገር ሆና ያለ የፌደራል መንግስት ተቋማትና መስሪያ ቤቶች በሀገሪቷ ብሔሮችና ብሔረሰቦች እንደሌሉ ተደርጎ መዋቀራቸውና ይህ ችግር ዛሬም ድረስ መዝለቁ አሳዛኝ ነው ብሏል። ተቋማቱና መስሪያ ቤቶቹ ላይ አስቸኳይ ሪፎርም በማድረግ ይህ ለዘላለም የዘለቀውን ችግር መፍታት ጊዜ የማይሰጠው ነው ብሏል። በተጨማሪም የፌደራል መንግስት ስራ ቋንቋ በማብዛት የብሔሮችና ብሔረሰቦች ተሳትፎ ማጉላት እንደሚያስፈልግም አሳስቧል። የፌደራል መንግስት ተቋማትና መስሪያ ቤቶች በአንድ ቋንቋ ብቻ እንዲወሰኑ መደረጉ ለዚህ ሁሉ ውስብስብ ችግሮች ከፍተኛ አስተዋጽኦ ማበርከቱንም ተናግረዋል። እንግዲህ ለዛሬ ያልናቸው ዘገባዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።